አልፈልግም። አንተ እኮ ነገሩን እንደዚህ የምታጫማልህ። አረፍ በይ ጽጌ፣ ምን ችግር አለ? ገትሽ ላክብርልሽ ማለት ነው። ሁሉም ነገር እንደ ክፋት ነው እንደምታየው። ዛሬ ለተሻለ ቢያንስ ዛሬ አትረጋሽና በቃ ሃፒ ብርዝዴ አለ። ተነጋግረን ነው አይደል? ተነጋግረን ነው ይዘህብኝ የመጣው። ምን ተነጋገርኩ? ነገር ተነጋገርኩ። በጣም ስሚ፣ ዛሬ ልጅ መናደዱ ነገ ይደርሳል። ስሚ፣ ነገ ትናደጃለሽ። ዛሬ ምንም መናደድ ያስፈልግ። አንተ ከእኔ ወተት መጠጣው ባንተ ምክንያት ጨጓራዬ ታመመ። አትንካኝ አትንካኝ እንዴ! አንተ ግን ያማ እንዴ! ምን ችግር አለው? ባሴ እግዚአብሔር የመጨረሻችን ነው የሚሆነው። እዚህ ኮተታን ይዘህብኝ አትምጣ። ባሴ የመጣ ሰው ነበር እንዴ? ማን መጣሽ? ማን መጣማ? አንተ ነህ የመጣው። ያ ሌላማ ሊመጣ ይችላል። ከኔ ውጭ ማን ሊመጣ ይችላል? አንዴ ለጽጌ ልደቷ ስለሆነ እኔ ልስፈልላት። ቀይስ ዛሬ ልደቷን በማስመልከት እንግዲህ ቆንጆ ዘፈን አዘጋጅቼላታለሁ ለጽጌሻዬ። የዘፈኔ ርዕስ በውድም በግድም ይላል። በውድም በግድም በግድም በውድም እኔን ክፋኝ እንጂ አንቺን ሲከፋሽ አልወድም፣ ሲከፋሽ አልወድም፣ ሲከፋሽ አልወድም፣ ሲከፋሽ አልወድም። ልሰማሽ እኮ ነው። ሰማኝ አላልሽኝም እንዴ? እኔ በቃ እኔ በጣም እያናደድከኝ ነው ሁልጊዜ። አልጠጣም። አንተ ባሲ ምንድን ነው ፊስታል ነው እዚህ ጋር ታነሳሳም እንዴ? ኧረ ባሲ ግን ያረሽ ጠይቀህ ሳትነግረኝ መጣ አስመሳይ። ይሄ ደግሞ የዚህ ቤት ነቀዝ ነው አይደል? ወደ ተዘበረናት አልፈልግም። በቃ ስላከበርክልኝ አመሰግናለሁ። ይዛው አላከበርንም። አይ ኬክ ትቆርሻለሽ፣ አጎርሰሻለሁ፣ ታጎርሽኛለሽ